መንግስት በፖለቲካ ፓርቲዎችና መገናኛ ብዙሃን ላይ እርምጃ ወስዳለሁ ብሏል። መንግስት የህዝብን አንድነትና አብሮነት እንዲሸረሸር በሚያደርጉ የፖለቲካ ፓርቲዎችና የመገናኛ ብዙሃን ላይ እርምጃ እንደሚወስድ ማስጠንቀቁን የዘገበው ፋና ነው። ይሄንን የተመለከተ ዘርዘር ያለ መረጃን ይዘናል። ከዚሁ ጋር በተያያዘ መንግስት የፖለቲካ ምህዳሩን ቢያሰፋም አንዳንድ መገናኛ ብዙሃን ፈር እየለቀቁ ነው ሲል የኢትዮጵያ ብሮድካስት ባለስልጣን መግለጫ ወጥቷል። በኦኤምኤን የህዝቦችን አንድነት የሚሸረሽር ቁርሾን የሚፈጥር መልእክት ሙሉ ተንቀሳቃሽ ምስል ባለስልጣኑ እንደደረሰውም ገልጿል። አሁን ላይ መልእክቱ በባለሙያዎችና አመራሮች እየተገመገመ ሲሆን በአጭር ጊዜ መረጃውን በማጣራት ውጤቱን ይፋ እንደሚያደርግም ነው ያስታወቀው። ይሄንንም የተመለከተ ዝርዝር መረጃ ይኖረናል ወደ እናንተ እናደርሳለን። ሌላው እርጥብ ሳር ይዞ ለሀገር ሰላም ዘብ የቆመው የጋሞ ህዝብ በሚሌኒየም አዳራሽ ዛሬ ነግሶ ውሏል። የለም ጠፍቷል ያሉት ህዝብ እልፍ አላፍ ሆኖ መገኘቱን ነው ያሳየው። አዲስ አበባ ካሰኙት ህዝቦች መካከል አንዱ የሆነው ጋሞ አሻራው በጉልህ ደምቆ በሚታይበት ከተማው ዛሬ ነግሶ ውሏል። ይሄንን የተመለከተ መረጃ አጠናክረንላችኋል። ከመረጃዎቹ ጋር ታሮስ አለሙ አብሬያችሁ ቆይታ አደርጋለሁ። ሁሌም ትኩስ አዳዲስና ወቅታዊ መረጃዎችን በመታገኙበት በኢዮሃ ሚዲያ ዩቲዩብ ቻናላችን አሁን የምትገኙት የኢዮሃ መረጃ ሰዓታችን ላይ ነው። ወደ መጀመሪያው መረጃ አለፉ። መንግስት በፖለቲካ ፓርቲዎችና መገናኛ ብዙሃን ላይ እርምጃ ወስዳለሁ ሲል ጠጠር ያለ ማስጠንቀቂያን ሰጥቷል። መንግስት የህዝብን አንድነትና አብሮነት እንዲሸረሸር በሚያደርጉ የፖለቲካ ፓርቲዎችና የመገናኛ ብዙሃን ላይ እርምጃ እንደሚወስድ ማስጠንቀቁን የዘገበው ፋና ነው። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያል ኃላፊ የሆኑት አቶ ንጉሱ ጥላውን በህዝባዊ መድረኮችና በመገናኛ ብዙሃን በኩል የሚተላለፉ የጥላቻ ንግግሮች በሀገር አንድነትና አብሮነት ላይ አደጋን ይደቅናሉ ማለታቸውን ገልጸዋል። ኃላፊው ጨምሮም በመሰል ድርጊት በሚሳተፉ የፖለቲካ ፓርቲዎችና የመገናኛ ብዙሃን ላይ ከኢትዮጵያ ብሮድካስት ባለስልጣንና ከብሔራዊ ምርጫ ቦርድ ጋር በመሆን መንግስት ተገቢና ተመጣጣኝ እርምጃ ለመውሰድ እንደሚገደድ መናገራቸውንም ገልጿል። በትናንትናው ዕለት ዓለም አቀፉን የሴቶች ቀን በተመለከተ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ያካሄደው ዝግጅት ላይ የተደረገው ንግግር ኦሮሚያ ሚዲያ ኔትወርክ ኦኤምኤን ማስተላለፉን በተመለከተም ኃላፊነቱ የሁለቱም ወገኖች መሆኑን ተነግሯል። ህገ መንግስታዊ ድንጋጌን የጣሰና ኢትዮጵያዊ እውነታን ያላገናዘበ የጥላቻ ንግግር ለዘመናት በአብሮነት ወደ ኖሩ ህዝቦች መተላለፉን ተከትሎ ፓርቲውም ሆነ የመገናኛ ተቋሙ ተገቢውን ኃላፊነት መውሰድ አለባቸው ሲሉም አሳስበዋል። ትናንት አዳማ ላይ የነበረው ዝግጅት በኦኤምኤን በቀጥታ የተላለፈ ሲሆን አንዲት ተሳታፊ ያቀረበችው ሐሳብ በማህበራዊ ሚዲያዎች ላይ በስፋት መነጋገሪያ ሆኖ ቆይቷል። ቪዲዮውንም ከአማርኛ ትርጉሙ ጋር በስፋት ሲያዘዋውሩት እንደነበር የታዘቡ ተመልካቾች ይናገራሉ። ጉዳዩ መነጋገሪያ ከመሆን አልፎ ውግዘትና ቁጣን በማህበራዊ መገናኛ መድረኮች ላይ ማስተናግዷል። ይህንንም ተከትሎ የኦሮሞ ሚዲያ ኔትወርክ ዋና ዳይሬክተር አቶ ግርማ ጉተማ በፌስቡክ ገጻቸው ላይ ክስተቱን በተመለከተ የይቅርታ መልእክት አስፍረዋል። አቶ ግርማ በጽሁፋቸው ኦኤምኤን ዝግጅቱን በቀጥታ ያስተላለፈ እንደነበርና ንግግሩን ማቋረጥ እንደነበረባቸው አምነው ነገር ግን እንዳልቻሉም አመላክተዋል። በዚህም የተያዘ ንግግሩ ካበቃ በኋላ ወዲያው ከማህበራዊ ሚዲያና ከሳተላይት ላይ እንዲወርድ ግን ለማድረግ ችለናል ሲሉ ነው የገለጹት። ጨምረውም በዚህ ከቁጥጥራችን ውጭ በሆነ ምክንያት ኦኤምኤን ላይ ላኮረፋችሁ ተመልካቾቻችን ሁሉ ይቅርታ እንጠይቃለን ሲሉም ነው የተደመጡት። አቶ ንጉሱ ለፋና ብሮድካስቲንግ ኮርፖሬት ጉዳዩን በተመለከተ የተፈጠረው ነገር ስህተት ብቻ ሳይሆን ጥፋት መሆኑንም ተናግረዋል። አቶ ንጉሱ መንግስት ለረጅም ጊዜ በመማማርና በመመካከር ላይ የተመሰረተ እንቅስቃሴን አማራጭ አድርጎ በትግስት መቆየቱንም አመላክቷል። አሁን ግን በሀገሪቱ ላይ ቀጥተኛ ተጽዕኖ የሚያሳድሩ ተግባራት በግልጽ እየተበራከቱ በመምጣታቸው መንግስት እርምጃ መውሰድ እንደሚጀምርም ገልጿል። የኢትዮጵያ ብሮድካስት ባለስልጣንና ብሔራዊ ምርጫ ቦርድ በዚህ ረገድ የሚስተዋሉ ክፍተቶችን በፍጥነት እንዲታረሙ የማድረግ ኃላፊነት እንዳለባቸውም አቶ ንጉሱ አንስተዋል። የኢትዮጵያ ብሮድካስት ባለስልጣንም ከአንድነት ይልቅ ልዩነት ላይ ያተኮረና ህዝብን ከህዝብ የሚያጋጩ መገናኛ ብዙሃንን እንደማይታገስ እንዲሁም በአዋጁ መሰረትም እርምጃ መውሰድ እንደሚጀምር የባለስልጣኑ ምክትል ዋና ዳይሬክተር አቶ ወንደሰን አንዷለም መናገራቸውን ፋና ጨምሮ ገልጿል። በዚህ መሰረት በኦኤምኤን ላይ የተላለፈው መልእክት ሙሉ ተንቀሳቃሽ ምስል ባለስልጣኑ እንደደረሰውና መልእክቱ በባለሙያዎችና አመራሮች እየተገመገመ በመሆኑ በአጭር ጊዜ መረጃውን በማጥራት ውጤቱ ይፋ እንደሚደረግም ገልጿል። ከዚሁ ጋር በተያያዘ ዜና መንግስት የፖለቲካ ምህዳሩን
ቢያሰፋም አንዳንድ መገናኛ ብዙሃን ፈር እየለቀቁ መሆናቸውን የኢትዮጵያ ብሮድካስት ባለስልጣን የዘገበው። ትናንት በኦኤምኤን የህዝቦች አንድነትን የሚሸረሽርና ቁርሾን የሚፈጥር መልእክት ሙሉ ተንቀሳቃሽ ምስል ባለስልጣን መስሪያ ቤቱ እንደደረሰው ገልጿል። አሁን ላይ መልእክቱ በባለሙያዎችና አመራሮች እየተገመገመ ሲሆን በአጭር ጊዜ መረጃውን በማጣራት ውጤቱን ይፋ እንደሚያደርግም ነው ብሮድካስት ባለስልጣኑ የገለጸው። የኢትዮጵያ ብሮድካስት ባለስልጣን መንግስት የሐሳብ ነጻነትን በዲሞክራሲያዊ መንገድ እንዲደረግ የፖለቲካ ምህዳሩን ቢያሰፋም አንዳንድ መገናኛ ብዙሃን ፈር እየለቀቁ እንደመጡ መመልከቱን እሱም ለፋና ብሮድካስቲንግ ኮርፖሬሽን የገለጸው። የባለስልጣኑ ምክትል ዋና ዳይሬክተር አቶ ወንደሰን አንዱዓለም እንዳሉት ተቋሙ በሁሉም ዘርፍ የሚዲያ ነጻነት እንዲረጋገጥና የዲሞክራሲ ግንባታ ሂደቱን ለማገዝ ኢፍትሃዊ ሐሳቦች ሲተላለፉ በተለያየ መንገድ ለመፍታት እየጣረ ነውም ብለዋል። ባለፉት 6 ወራትም ለ49 የመገናኛ ብዙሃን ግብረ መልስ መስጠቱን ጠቅሰው ለ4 መገናኛ ብዙሃን ደግሞ የማስጠንቀቂያ መልእክት በስልክና በደብዳቤ እንዲደርሳቸው ተደርጓልም ብለዋል። በሂደቱ የተወሰኑ ለውጦች ቢታዩም ከህገ መንግስቱም ሆነ ከብሮድካስት ባለስልጣኑ አዋጅ ጋር ተጻራሪ በሆነ መንገድ የሚጓዙ መገናኛ ብዙሃን መኖራቸውንም አንስተዋል። አያይዘውም ባለስልጣኑ ከአንድነት ይልቅ ልዩነት ላይ ያተኮረና ህዝብን ከህዝብ የሚያጋጩ መገናኛ ብዙሃንን እንደማይታገስ አምርረው ተናግረዋል። ከዚህ አንጻርም ህዝብን ከህዝብ የሚያጋጩና ቁርሾ የሚፈጥሩ ሐሳቦችን በሚያስተላልፉ መገናኛ ብዙሃን ላይ በአዋጁ መሰረት እርምጃ መውሰድ እንደሚጀምርም ተናግረዋል። ትናንት በኦኤምኤን የህዝቦች አንድነትን የሚሸረሽር ቁርሾን የሚፈጥር መልእክት ሙሉ ተንቀሳቃሽ ምስል ባለስልጣኑ እንደደረሰውም ገልጿል። አሁን ላይ መልእክቱ በባለሙያዎችና አመራሮች እየተገመገመ ሲሆን በአጭር ጊዜ መረጃውን በማጣራት ውጤቱን ይፋ እንደሚያደርግም አውስተዋል። በማጣራቱ ሂደት ውስጥ የሚገኙ ውጤቶች የሚያስጠይቁ ሆነው ከተገኙም እርምጃ ይወሰዳልም ብለዋል። ከዚህ ጋር በተያያዘ ቀደም ሲል ሁሉም የማህበረሰብ ክፍል በተለያዩ የማህበራዊ ሚዲያዎች ላይ ጉዳዩን ሲያጦዘው እንደነበርና በተለይ በሁለቱ ብሔሮች መካከል መለያየትና ቁርሾን የሚፈጥር ሐሳብ ያዘለን ነገር ልጅቷ ስትናገር በኦኤምኤን ላይ በቀጥታ በመስተላለፉ ብዙ የሀገራችን ክፍል የማህበረሰብ ክፍሎች ቅሬታቸውን ሲያሰሙ እንደነበረም ይታወሳል። በመሆኑም ከጉዳዩ ጋር ተያያዘ በማጣራት ሂደቱ ውስጥ የሚገኙ ውጤቶች የሚያስጠይቁ ከሆነም እርምጃ እንደሚወሰድ መግለጹን ተከትሎ ኦኤምኤንም ሆነ ኤፌኮ ከጉዳዩ ጋር በተያያዘ በቀጥታ ግንኙነት ስላላቸው እርምጃ የሚወሰድባቸው አካላት ናቸው ተብሎም ይጠበቃል። ወደ የዩሃ ሚዲያ ቤተሰቦቻችን በሶስተኛነት ወደናንተ ወዲያዝነው መረጃ አለፍን። እርጥብ ሳር ይዞ ለሀገር ሰላም ዘብ የቆመው የጋሞ ህዝብ በሚሊኒየም አዳራሽ ዛሬ ነግሶ ውሏል። የለም ጠፍቷል ያሉት ህዝብ እልፍ አላፍ ሆኖ መገኘቱም ነው የተዘገበው። አዲስ አበባን አዲስ አበባ ካሰኟት ህዝቦች መካከል አንዱ የሆነው የጋሞ አሻራው በጉል ደምቆ በሚታይበት ከተማ ዛሬ ነግሶ መዋሉ ተዘግቧል። ለዘመናት የሚያሰባስበው አጥቶ የሚገባውን ክብር ሳያገኝ ለኖረው የቱንጋ ጋሞ ህዝብ የዛሬዋ ቀን ታሪካዊና ጋሞነት ደብዛው ጠፍቶ ከኖረበት በኩራት ወጥቶ የነገሰበት የጋሞ ስነ ልቦና ከፍታውን ዳግም ያሳየበት የጋሞ ኢትዮጵያዊ ባህሉ ከአዳራሹ አልፎ መላሸገርን ያዳረሰበት የኩራት ቀን ነው ተብሏል። ጋሞ የሚባል ህዝብ የለም ብለው በቁም የቃዡትን በቁማቸው የቀበርንበት፣ ጋሞን ተባበር ነው ብለው ያወጁትን ሰብረን የጣልንበት፣ አሳደር ነው ብለው ያሰቡትን አይናቸውን እያየን አንገት ያስደፋንበት የካቲት 30 ቀን ደማቅ ቀናችን ሆኖ ውሏል ብለዋል። ጋሞ ለምሳ ያሰቡትን ለቁርስ አውሎ ፍቅር የሚያበላ የፍቅር ህዝብ መሆኑን ያስመሰከረበት ይህ ቀን የትኛውን ፈተና አይሎ ቢመጣበት እንኳን ጋሞና የጋሞ ስነ ልቦና ከቶ የማይወድቁ ይልቁንም እንደ አጥቢያ ኮከብ ሲያበሩ የሚኖሩ መሆናቸውም የተረጋገጠበት እለት ነው ተብሏል። በተለይ በዚህ ወቅት የማዶ ላይ ግብር ልጆች ጋሞን በጎጥና ቀበሌ ከፋፍሎ ለማሳነስ ከመሞከር ከሰማይ ላይ ከዋክብትን ማርገፍ እንደሚቀል ጋሞ የሚባል ህዝብና ብሔር የለም በሚል እንቶ ፈንቶ ወሬ ከመባከን አዲስ ማንነትን ከውሃና አፈር መስራት እንደሚቀል ያስመሰከርንባት የዛሬዋ ታሪካዊ ቀን በየ5 ዓመቱ ሳይሆን ሁሌም በየዓመቱ ደምቃ ልትደረግ ይገባል ያሉ ታዳሚዎችም ነበሩ። የሀገሪቱ ቁንጮ ባለስልጣናት እርጥብ ሳር አሲዞ ያንበረከከው ይሄ ድንቅ ባህላቸው በቀጣይም በቤታችን ውስጥ በተለያዩ ምክንያቶች ያኮረፉና የተገፋፉ ወንድማማቾችን በአንድ የፍቅር ማድ ሊያሰባስብ ይገባልም ተብሏል። ጋሞ እስካሁን ያጋጠሙት ከመጣው ፈተና ይልቅ በቀጣይ የሚገጥመው ስለሚጠነክር ማዶ የሚታየንን ዳገት በጋራ ልንወጣ ይገባል። እንኳንስ ተከፋፍሎ አንድ ሆኖ ጋራውን መውጣት የሚከብድ ቢሆንም ከአባቶቻችን በወረስነው የጀግንነት ባህላችንን ሁሉንም ድል እናደርጋለንም ብለዋል። እኛ ጋሞች ጠፉ ሲሉን የምንበዛ የሉም ሲሉን ልክ እንደዛሬው በስተን የምንኖር ኢትዮጵያ ያፈራችን የትልቅ ሀገር ልጆች ነን ሲሉ በቦታው ላይ የነበሩና በበዓሉ ላይ የተሳተፉ ውድ የጋሞ ልጆች ተናግረዋል። ውድ የኢዮሃ ሚዲያ
ዩቲዩብ ቻናላችን ቤተሰቦች ለሰዓቱ ለእናንተ ያዝናቸው አጠር ያሉና ዛሬ ወጡ ትኩስ አዳዲስ መረጃዎች ይህንን ይመስሉ ነበር። ሁሌም ትኩስ አዳዲስና ወቅታዊ መረጃዎችን ለማግኘት እንዲሁም ጤና ነክ ጉዳዮችን ለመዳሰስ አልፎ ተርፎም የተለያዩ የመዝናኛ መሰናዶችን ለመታደም ካሻው እዩሃ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለሰዓቱ ይዘንላችሁ የቀረብንላችሁ መረጃዎች ይህንን ይመስሉ ነበር። ከመረጃዎቹ ጋር እኔ ታሮ ሳለሙ አብሬያችሁ ቆየው። ሰላም ለሁላችን።